እንዲያሽ ስሙ መማር ፀጉሬ ላጣበው እንጂ ማታ እኮ ፀጉሬ እዚህ ዳርተስኪሽ አንድ ይሄንን ላስቀምጥና በቃ እንውጣ። በቃ እሺ መጣሁ። ቻው በሉ ጋይስ፣ ቻው ደህና ደሩ። አንቺ እስከዛ ወሬያቸው ነው የመጣው። እሺ ቅጥቅጥ ላሳያችሁ። ቅጥ ላሳይ ወይ ቅጥ ላሳያችሁ ነበረ በቃ ምንም ፊልተር አጥፎ ምናምን የምትሉ ሰዎች ስሙኝ፣ አዳምጡኝ ጋይስ። ሪከርድ እያደረጋችሁ ፖስቱልኝ። ይኸውላችሁ እንደተፈጠረ ልንገራችሁ። እኔ መማርን አገኛለሁ እና በዛውም ደግሞ እነሱን አግዛለሁ፣ አንዳንድ ነገር አግዛለሁ ብዬ ነው የመጣሁት። ከዛ አልወጣም፣ በቃ አልወጣም። እኔ ማንንም አበሻ አላገኝም፣ ዘራፍ ብዬ ተቀመጥኩላችሁ። ከዛ መማር ደግሞ እንሂድ ብላ የሆነ ነገር ስትለኝ በቃ ጆሮዬ ላይ የሆነ ወኔ ይመጣ የለ ጋይስ፣ ወኔያችሁ ቁስቁስ አለና በቃ ለምን አንሄድም ብለን ኮንሰርት ሄድንላችሁ። ኮንሰርት ሄድን አብዱኪያር ጋር ምናምን ማለት ነው ጋይስ። አበሻ አንተ ኮንጎ አርጎ ነው እንዴ እስከዛሬ የሚያስበኝ ደንበኛ ስሙ የናይጄሪያ ደንበኛ የናይጄሪያ ገንፎ ቀቃይ ነው እንዴ እስከዛሬ የሚመስላቸው? ማርያምን ነው መማራለች እንደሚሉ ታውቃላችሁ። ቤታሊስ ነው የምታምረው። ለምንድን ነው ታሪማቶች እንዲያማርሽ እያሉ ማለት እንዴ ማርያምን እመቤቴ ለኔ እንዴት ነው የገመቱኝ? ላይክ እግዚአብሔር ጋር እንዴት ነው አሁን ሰው እንደዚህ ፊልተር ምናምን እንጠቀማለን፣ ግን ላይክ እንዴት አድርገው ማርያምን እንዴት አድርገው ቢገምቱኝ ነው በቃ ጭንቅላት ያለው ማለት እንዴት አድርገው ከዛ እንዴ እንደዚህ ይሆንሽ ነው እንዴ ማቶቹ ምናምን ወጭ ቪዲዮ ሰሪ ምናምን ታምራለሽ አለ። ከዛ ንገራችሁ ምንድነው ብዙ ሰው ግርግር ስለነበረ ውስጥ ተቀመጡ ተባልን ማለት ነው። ቦታ አግኝተን ውስጥ ተቀምጠን ሰው ይጠጣል ያጨሳል ምናምን። ከዛ አንዱ ልጅ ድብቅ አድርጎ ማለት ነው ቢያነሳኝስ ሺሻው ጋር ምናምን አፋልኩት። አጥፋልን መማር ናት ያየችው ማርያምን መማር ናት ያየችው። እኔ መጀመሪያ ያየሁት ሺሻውን ለመጠጣት ያላጨሳል እንዳዋጨሽኝ ብታማል ይታባሳል አላቀስ ሳልጠጣ ከዛ እመቤቴን እንዴት እንደደረገው እንደዚህ ነው የሸፈንኩት ማለት ነው። እንደዚህ ነው የሸፈንኩት። ከዛ በኋላ አጥፋልን አለው። ከዛ ልጅ የሆነ ሰው ሄደና አጥፋ ምናምን ነገር ሲለው አጠፋና ቤታ ወድሻለሁ እሺ ምናምን ብሎ ሰላም አለን። አላጠፋውም። ያው ዲሌት ውስጥ ይቀመጣል ጋይስ። እኔ ፋራ አይደለም። አንዲቷ ደግሞ መጣችና እንዴ እግዚአብሔርን ግን መማር እግዚአብሔር ሰው ሀበሻ በአካል ማለት ነው በሶሻል ሚዲያ ይሳደባልና ምናምን ዘራፊ ላንቺ በአካል እመቤቴ ሰው ፒስ ነው። ቤታ በጣም ነው ቤታ ይሄው አባቴ ሞት ቋሻው መማር ያልሞተቻለች ሰዎችም አሉ። ቤታ መማር ለካ ወድሽ አይደለም መማር ለካ ወዲ እንደዚህ ፌመስ ነኝ እንዴ ያልኩ ጋይስ አይ ዲድንት ኖ እንደዚህ ፌመስ መሆኔን አላውቅም። ከዛ ፎቶ እንነሳ ምናምን አለኝ። ያው ይሄ ያበሻ ነገር ዩ ጋይስ በቀጥታ ካሜራ በዚህ በዛ ያንጋደዱ ሲያነሱኝ ይሁንላችሁ መቼስ እኔ ካጀንዳ አልወጣም ይሁንላችሁ በትኑት ብዬ ተነስቻለሁ። እንግዲህ ቲክቶክ ላይ ሳምንት አውሩበት ያን ፎቶ አዘዋውት አንዲት ሴትዮ ተለቅ ያለ ሴትዮ አንዷ መጣችና ነው ቀዩ ያጂ ፎቶ ተነሳ እንዳትሰድብኝ ይሻል ጫራታ ዛሬ አራሚን አታስደንግጪ www አሜን ይሄኔ ማለት ቴንክ ዩ ሶ ማች አመሰግናለሁ። ከዛ ለነጋቸው ማፌ ሆሬ ያለው ቀይ ልጅ መጣችና መቼስ ታይኛለሽ ቀይ ልጅ መጣና ፎቶ እንነሳ ግን እንዳትሰድብኝ ሳሚ ግን እንዳትሰድብኝ አላለች። ግን ማርያምን ጋይስ በቃ እኔ ምን እንደ አይምሮ ውስጥ ምን እንዳለ ታውቃላችሁ? በቃ ሰዎች ማለት ነው መማር ቲክቶክ ላይ ነው እንጂ የምንሰዳደበው እንዲዘራፍ ዘራፍ ምንም ባባለው በአካል የለም። ትንንሽ ወጣቶች በር ላይ ራሱ ስንወጣ ማለት ቤታ ወጣ ሁሉ ተሰብስበው ቤታ ገበር ልክ እንደ ኪም ካርዳሽያን መማር ሰው ለካለዚ ግን መማር ግን እንደዚህ ነው ሰው ፎቶ ታምሩ አይ ተስኪ ናይጄሪያ ጋጋሪ ነው መስለው ግን ታያቸው ማሮቼ ገብርኤልን እኔ ፎቶ ለማንም አልነሳም ብዬ ነበር። ለምን ታውቃላችሁ? እኔ ብዙ ጠላት ነው ያለኝ፣ ብዙ ሰው ነቃፊ ነው ያለኝ። መማርን ሰዓት መማር ነው የምትነሹላታል ወደ አይደለም ከዛ መተው በቃ ሲጠይቁኝ ነው ልሰደብ ብዬ እንዲያንሻፈፉን እንዲ ከላይም ከታችም እያደረጉ ተነስቻለሁ። ይሁን ከነ መጠጥ ምንም በተሰበሰበበት እኔ አንዱ አናቴን እንዳይለኝ የሰከረ ብዬ የሆነ ቦታ ተቀምጬ ከነ መጠጥ ከነ ምንም አንስተዋል። እንግዲህ ሳምንቱን ሙሉ አጀንዳ ነው ሙሉ አንዴ በህይወቴ ሰው ላገኝ ቦታ ጋይስ አንዴ መማር አንዴ አደግሞ እኮ ጋይስ ከዚህ ወራው አይደገም እንደገም ጋይስ እንደገም እኔ እና አንቺ ለና ከሌላ ሰው ጋር እንትን ሁሉንም የምትሉትንም ሁሉንም ተገናኝተናል ጋይስ እና አታስቡ። ሌላ ምን አዲስ ነገር አለ? መማር ግን በቃ ሳሚ እንዴ በገዛ ቤት ያንቺሽ እንዴ ምትስሚ እኔ ጋር የመጣ ነው የሚሳመው ሳሚ ላይ ነው መሰለኝ። ስሙ እሺ ልጠይቃችሁ እዚህ ያላችሁ የእውነት የራቢት ሀዘን መስሏችሁ ነበረ? ሳሚ እንግዲህ ደግሞ ምን ነው አንቺ ይመጣው እኔ ጋር ያለው ነው ጋይስ እኔ ሳሙ ወደ እኔ እንታ ስሙ አግኝቼዋለሁ ጋይስ ሰላም ተባብለናል። መማርን ነበር ለማግኘት የመጣሁት እንዳጋጣሚ ስራ እየሰሩ ተገናኝተናል። ያ ተገናኝ እንዴ ምንድነው ይሄ
ወደ አንቺ የሚሄደው? ምቀኛ ሚሳብ እንዴ! በኢየሱስ ምንድን ነው ወደ አንቺ ይሄ የሚለጣፈው? ምቀኛ እንትን የሚመቀኝብኝ እንዴ? ሚሳበው የሚመቀኝ እንዴ? እና ጋይስ እግዚአብሔርን ብቻ ባጭሩ አቤል አልመጣም። አቤልን ቀጣይ ደግሞ አቤልን አንድ ቀን ደግሞ ውሻዬ በጣም እናታማለች እና ሕክምና ያስፈልጋታል። ወጪ ስብሰባ አለቻችሁ። አቤልን ታገኙ። የአቤልን ደግሞ በሌላ ነው ሰርፕራይዝ ማድረጋችሁ። እሺ ምን አዲስ ነገር አለ? ምን አሉ ግን? እሺ ቆይ ጋይስ ንገሩኛ፣ ምን ተሰማችሁ? ኮመንት ላይ ኧረ እባክሽ ወደ እኔ መጣች። እሺ ምን ተሰማችሁ ጋይስ? ንገሩን ኮመንት ላይ ምን ተሰማችሁ? ወይም ደግሞ ምን ጠበቃችሁ? እሺ የእውነት ራቢት ለቅሶ ጠብቃችሁ ነበር? ልንገራችሁ፣ ያቺ ቀበርና ያቺ ማለት ነው ያቺ የሞተችው ራቢት መቃብር ፈንቅላ ተነስታ ፊት ለፊታችሁ ትገኛለች። ያቺ ወይ ዛሬ ወይ መማር ግን ራቢት ነኝ። የምር ግን ቤታ በጣም ነው የምታምረው። በእውነት እኔ ራሱ እኮ ሰርፕራይዝ ሆኛለሁ። እነሱ ብቻ አይደሉም እኮ እኔ ገረመኝ ማለት ነው። መማር ሰው እንዴት አድርጎ ነው ፊቴን የሳለው? ላይክ አይ ኖ ፊልተር ይጠቀማለሁ። ሁላችንም እኛ እዚህ ቲክቶክ ላይ ሴቱም ወንዱም ፊልተር ይጠቀማል። አንደርስታንድ አደርጋለሁ። ሰው ኤግዛክትሊ ቲክቶክ ላይ እንዳለው ላይመስል ይችላል። ግን አሁን ለምሳሌ ቲክቶክ ላይ ሰዎች ፊልተር ሲጠቀሙ ሳይ ያንን ላይ መስሉ ይችላሉ። ለቀይ ላይ ሆኑ ይችላሉ፣ ምናምን ጸይም ሊሆኑ ይችላሉ። ግን በጣም አስቀያሚ ይሆናሉ ብዬ አላስብ። ግን ማርያም እንዴት ለራሴ ተሰማኝ እንዴ እንደዛ ሲሉ ያቺ የምታምረዋ መጣቂጣማ ዝም ብሎ ይሄ በኤአይ የሚሰሩትን እያዩ እኮ ነው ይመስለኛል። ጥምም ያለው እኔ አላውቅም። ማርያም እንዴት ሰው ሁሉ ማለት ነው እየመጣ እንዴ በቃ ታምራለሽ፣ ለምንድን ነው የማትወጪው? ለምን ነው የማትወጪው? እናቴ ትሙት እንደዛ ሲል ምናምን ነው የሚሉ በቃ እኔ ገብርኤል ተሰማኝ። ግን ጋይስ የሆነ ልቤ ተሰማኝ። እግዚአብሔር የሆነ በቃ አይደል እንዴት ነው የገመቱኝ ምናምን አልኩኝ። ግን አሜን ምንም አላሉ። ምንም ይደባደቡኛል፣ በጣም ሙሳናቴን ይሉኛል ብዬ ነበር። ማንም አልመታኝም። ማንም አናቴን ጭቅላቴን አላለኝም። እኔ እኮ ዛሬ እኮ ይኸውልሽ አልባ እንዴት ጋይስ እንዴት አልባለናችሁ የሚላችሁ ራቢቴ ያልኩት እኮ ዛሬ ሳምንት ነው። መማር እኔ እኮ ይኸውልሽ እንትን ሰጥቻቸዋለሁ። እኔማ ቅድም እኮ ላይቭ ላይ ገብቼ የራቢት ቀብራል እንዳትቀር ይሉኛል። አንቺ አዎ አብረን ቀብራለን ብዬ ሆድ ጋይስ ብዙ እኮ ምልክት ሰጥቻቸዋለሁ። አልባ የዛሬ ሳምንት ስንት ነው? ራቢቴ ሞተችው ከ5 ቀን በፊት ነው አይደለ? እኔ ለምስታ ግን መቼም አላረገውም ጋይስ። ወይኔ ጋይስ ወይ ገንዘቤ ጋይስ ወይ ገንዘቤ እድሜ ለመማር ገፋፍታኝ። ሰይጣን አለ መማር አለች ገፋፍታኝ ጋይስ። ሳይዙ 30 ካንሳ 37 ነበራቸው። ከዛ ኦንላይን ላይ ኦርደር አድርጊ ምናምን የለንም ሳይዙ ብለው ልብስሽን ቀይሪ ከዛ እንትን ብዬ ነበር። መጨረሻ ላይ እዚህ 36 አገኘው። ያምራል። ወደዳችሁት ውዶች? ያምራል። አለብሰውማ ጋይስ ዝም ብዬ አይዋለሁ እንጂ አለብሰውም። 5 ስንት? ቆይ 1 2 3 4 አንበሳ የሰጣችሁኝ አራት አንበሳ ይኸውና ጫማውን ገዝቻለሁ ጋይስ። ሌላ ደግሞ ከዛራ የገዛሁት እኛ ጋር ከያንሳ ዛራ የለም። አራት አበባ ነው ደግሞ የለበስኩት። ይሄ ጋይስ አይታይም ግን ኦይ ስላሴዎቹ አረ ጌታ ወይ አምላኬ በኮንጎ ጌታ አባቴ ወይ ጌታ በኮፈሩ ሰው አይፈሩ። በኮንጎ ስራመድ የነበረ ሴትዮ እዚህ ላይ ተሰቅዬ እንዴት ልንቀሳቀስን? በኮንጎ የለመርኩ ሴትዮ ቆይ አንዴ ቆይ ጫማውን ሰብሬ ነበር። ቆይ እስኪ ጋይስ ቆይ ከዛ ከርቀት መጥቼ ላሳያት። አረ ምንም ኮምፕዩተር አይደለም ውዴ መስሎኝ ነበር ገንዘቡን ዋጡት እንጂ ጋይስ ማርያም ቆይ ዝም በይ እስኪ ዝም በይ ቆይ ጋይስ ይታያል። ወይኔ መድኃኒዓለም ቆይ ውዶች አንዴ ቆይ ራቅ በይ። ምን ሆነ ራቁትኝ ውዴ ቆይ አንዴ ይሄን አታስወግሩ እንግዲህ ዝም ብላችሁ ይታያል። እሺ አንዴ ወፈርኳ ይሄኛ ወፈርኳ ቂጣ ወጣው አነጠነጥኳ ቆይ አንዴ ወይ ሞዴል ቤታ አታስፎግሪ ቤታ ማዲያትዬ እናቴ ግን ዘንድሮ እዚህ ቲክቶክ ውዶቼ ካንሳስ እያለሁ ስሞክረው ማየ ኮምፎርታብል ነበር። አሁን አዶናይ ላሽ አለኝ። አዶናይ እግሩ ላይ ወድቄ ስለ መድኃኒዓለም ቪዲዮ እንስራ ስለው አልሰራም ሄዴ ብሎ ላሽ አለኝ። ወይኔ ከዛ በኋላ ልቤ ተሰብሮ ምናምን እላችኋለሁ። አምላክ ኖ ከዛ ራሴን አጽናናው። ምን ብዬ እንዳጽናናው ታውቃለሽ? ቤታ አንቺ ኮፌ መስነሽ 11,000 ሰው ማታ ከሀገር ወጣሽ ብሎ ያየሽ ዩኒቨርሲቲ ወረደልሽ
ሰውን ራቤቴ ቀብራለ ስትይ እንቅልፉን ሳይተኛኝ ተንጫጫልሽ ብቸኛ ፌመስ ነሽ ብዬ ለራሴ ነገርኩትኝ። ይሄ ነው ታሪኩ። እግሩ ላይ ወድቄ ብታይ እግሩ ላይ ወድቄ በቃ ተማጽኘው በባክ ብዬ አላሻለኝ። አያዶናይ ግን ለምን ደስ ታደርጋለህ?